ኦኬ ዛሬ ደግሞ እንዴት ቻሌንጅ አካውንት እንዴት እንደምንገዛ እናያለን። በማንኛውም ኤክስቼንጅ ተጠቅመን ክፍያችንን በክሪፕቶ ኔትወርክ እንዴት ቻሌንጅ እንደምንገዛ እናያለን። ዛሬ የምንገዛው የኢኩዊቲ ኤጅን ነው። ከኢኩዊቲ ኤጅ ላይ የፋይቭ ኬ አካውንት ስንገዛ ነው የምናየው። ኖርማል ይሄንን ቪዲዮ ከገዛው በኋላ ነው ሪከርድ ያደረግኩት። እዛም መጀመሪያ ምንድነው የምናደርገው ኢኩዊቲ ኤጅ ላይ እንሄድና ብራውዘራቸው ላይ ወደ ላንዲንግ ፔጃቸው ዲስካውንት ጠብቄ ነው እኔ እየገዛው ያለሁት እና እንዴት ዲስካውንት እንደምንጠቀም እናያለን። ዲስኮርዳቸው ላይ እነሱ ዲስካውንት ሲኖር አናውንስ ያደርጋሉ እና እሷን አናውንስመንት እንጠብቅና ከዛ እኔ አሁን የፋይቭ ኬ ስለሆነ የምገዛው እንመርጥና የቱ ስቴፕ ፋይቭ ኬ ፔመንታችንን ዩኤስዲቲ ነው የምናደርገው ቲአርኤክስ በሚለው ማለት ወይም ቲአር20 ኔትወርክ በትሮን ኔትወርክ ነው የምንጠቀመው። ከዛ እቺን ኮድ ዲስኮርዳቸው ላይ ነው የምናገኛት። ዲስካውንት አሁን $20 ነበር የፋይቭ ኬ አካውንታቸው ግን ላይክ በዲስካውንት ስንጠቀም ወደ $8 ቀንሶልናል። ስለዚህ $12 ነው የሚያስፈልገን። ለትራንዛክሽን ፊ ግን $1 ይጠይቃል ትሮን ኔትወርክ። ስለዚህ $1 ጨምረን ነው እኛ ዶላር ስንገዛ የምንገዛው እና እዚህ ጋር ስንሞላ የምንሞላው ኢንፎርሜሽን ትክክለኛ መሆን አለበት ከአይዲያችን ጋር። ስለዚህ ስልክ ቁጥራችንንም የራሳችንን ትክክለኛ እንሞላለን። ስማችንን ስንሞላ ስፔሊንግ መሳሳት የለብንም። ኤግዛክት አይዲያችን ላይ እንደሚለው ነው መጻፍ ያለብን። ያለበለዚያ ፔመንት ዲናይ ያደርጋሉ። ኢቭን ቻሌንጅ ፓስ አድርገን ዊዝድሮች ለምሳሌ $1000 ዊዝድሮ ፈርስት ዊዝድሮ ልናወጣ ብለን ልክ ዊዝድሮ ልናደርግ ስንል ስማችንና አይዲያችን ላይ ያለው ስም ካልተመሳሰለ ኮንትራት ስንፈራረም አይዲ እናስገባለን። ካልተመሳሰለ አካውንት ዲናይ ነው የሚያደርጉን። ፔይአውት ማድረግ አንችልም። ኢቨን ኤዲት ማድረግ እንኳን አንችልም ስማችንን። ስለዚህ እዚህ ጋር ስፔሊንግ እንኳን ስህተት እንዳይኖር ተጠንቅቀን ነው መሙላት ያለብን። የእኛንም ስም ቢሆን የአባታችንንም ስም ቢሆን ስንሞላ በጥንቃቄ ነው መሙላት ያለብን ማለት ነው። ከዛ ምንድነው በቀጣይ የምናደርገው ላይክ ስትሬት ፎርዋርድ ነው። ባይ ናው ብለን ነው የምንገዛው። ባይ ናው ስንል $12 ነው እንድንከፍል እንትን የሚልልን። ስለዚህ ወደዚህ ይልከናል፣ ወደ ኪዋር ኮድ ስካን እንድናደርግ ይልከናል። የምንከፍላትን ደግሞ በግራ በኩል ያሳየናል። ከዛ ወደ ስልካችን እንሄድና እኔ በስ የምጠቀመው ባይናንስ ነው። ባይናንስ በእንትን ስለሚመቸኝ ማንኛውንም ኤክስቼንጅ መጠቀም እንችላለን። እና ከረንትሊ ላይክ እኔ ገዝቼ ስለሆነ እንትን የምለው ማሳየው አካውንቴ ላይ ብር የለም፣ ኦልሬዲ ገዝቻለሁ። ወደ አሴት እንሄዳለን። ከዛ አሴታችን ላይ ከሄድን በኋላ ዊዝድሮ ነው የምንለው። ለመክፈል ዊዝድሮ እንላለን። ከዛ ሶሪ ስልክ እየገባብኝ ስለነበር ነው እዚህ ጋር። ከዛ ዊዝድሮ እንልና በክሪፕቶ ኔትወርክ ነው ዩኤስዲቲ ነው የምንመርጠው። እንደገና ዊዝድሮ ካለው በኋላ ዩኤስዲቲ ኔትወርክ ነው የምንመርጠው። እንደገና ሴንድ ቪያ ክሪፕቶ ኔትወርክ ነው የምንለው። ከዛ አድሬሱ ሲመጣልን ኪዋር ኮድ ስካን ላይክ ምልክቷ አለች፣ እሷን ስካን እናደርጋለን። ከቅድም የሰጠን ኪዋር ኮድ አላል ለመክፈል እሷን ስካን ካደረግን በኋላ ኦር ደግሞ ኮፒም ካደረግን በኋላ እዛ ላይ እንሞላለን። ከዛ ኔትወርካችንን የምንመርጠው ይሄ ትሮን የሚለው ወይም ቲአር20 የሚለውን ኔትወርክ ነው የምንመርጠው እና እሱን ኔትወርክ በዛ ኔትወርክ ነው የሚገባው። ከዛ ብራችንን አማውንት የሚገባውን አማውንት ስንጽፍ እዛ ቀደም በግራ በኩል ያየናት አማውንት አለች አይደል 11.99 ምናምን ሚል ዶላር። እሱና እዚህ ከስር ደግሞ ሪሲቭ አማውንት የሚል አለ። እሱ ሪሲቭ የሚደረገው አማውንት ተመሳሳይ መሆን አለበት። አሁን እዚህ ጋር $11 ስንጽፍ $10 ነው የሚለው which is ኔትወርክ ፊውን $1 እየቀነሰ ነው እና የምንልከው ብር መብለጥም የለበትም ማነስም የለበትም። ኤግዛክት ራሱን ብር ነው መላክ ያለብን። ያለበለዚያ ላይክ ሲስተሙ በትክክል ኮንፈርም ስለማያደርገው እንደገና ሰፖርት አናግረን ሪፈንድ እንዲያደርጉን አድርገን ስክሪንሾት ልከን ላይክ 24 ሰዓት ምናምን ቆይቶ ምናምን ነገር ነው ብራችንን ይልኩልናል። እንልካለን ይላሉ ግን በጣም ብዙ እንትን አለው ላይክ ፕሮሰስ አለው ለማስላክ። ስለዚህ
ኤግዛክትሊ እሱኑ ብር ነው መላክ ያለብን እና እዚህ ጋር አሁን እኔ የከፈልኩትን ብር ነው የሚያሳየው። ስለዚህ ስንልክ ተጠንቅቀን ነው መላክ ያለብን ትክክለኛውን ብር ሪሲቭ አሁን ፔድ ብሏል። አሁን ይሄ ፔድ ስላለ አካውንታችን ላይ ሄደን ቼክ ብናደርገው ተከፍሎልናል፣ ፕሮሲድ ያደርጋል። ወዲያው ኤግዛክትሊ ቶሎ አይሰጡንም። ኢሜይላችንን ገብተን ቼክ ብናደርግ ኢሜይል ላይ ፓስወርድ ይላክልናል። ኢሜይላችን ላይ የሚላክልንን ፓስወርድ እና ዩዘርኔም በመጠቀም ሎጊን ብለን ወደ ዳሽቦርዳችን ከዛ ቼክ ማድረግ እንችላለን ማለት ነው። እሱን ደግሞ እናየዋለን። ዋንስ ክፍያውን ከፈጸምን በኋላ አረጋግጦልን ነበር። እዛ ጋር ማረጋገጫ አሳይቶን ነበር። ከዛ ምንድነው ቀጣይ ስቴፓችን ወደ ዋናው ፔጅ እንመለሳለን። ወደ ኢኩዊቲ ፔጅ ላንዲንግ ፔጃቸው ጋር እንመለሳለን። ላንዲንግ ፔጃቸው ጋር ከተመለሰን በኋላ ሳይን ኢን እንለዋለን። ሳይን ኢን ስንለው ፓስወርድ እና ዩዘር ኔም እንድናስገባ ይጠይቀናል። እና እኛ ክሬት ስናደርግ ያስገባነው ኢሜይላችንን ብቻ ነበር፣ ፓስወርድ አላስገባነው ነበር። ኢሜይላችንን እንከትና እዚህ ጋር ከዛ ፎርጌት ፓስወርድ ነው የምንለው። ፎርጌት ፓስወርድ ስንለው ኢኩዊቲ ኤጅ በከተትንለት እዚህ ጋር የምንከተው ኢሜይል ሬጂስተር ያደረግንበትን ነው። ኢሜይል ይልክልናል። ኢሜይል ሲልክልን በዚህ ይሄ ኖ ሪፕላይ የሚለው አለ አይደለ? በዚህ ኢሜይል ይልክልናል። ከዛ እችኛዋን ሊንክ እንጫናታለን። እቺ ሊንክ እንጫናትና ፓስወርዳችንን እንድናስገባ ይጠይቀናል። ፓስወርዳችንን መክተት የምንፈልገውን አዲስ ፓስወርድ እንከትለታለን። ከዛ እሱን ከከተትንለት በኋላ አሁን ወደ ዳሽቦርዳችን ሎጊን ማድረግ እንችላለን። ወደ ዳሽቦርዳችን ሎጊን ለማድረግ ተመልሰን መተን ሳይን አፕ ያለው ጋር እንመጣና ፓስወርዳችንንና ዩዘር ኔማችንን ስንከት ወደ ሎጊን ፔጅ ያሳልፈናል ማለት ነው። እና ከሱ በመቀጠል ደግሞ ሌላ ኢሜይል ይላክልናል። አሁን ይሄ ዳሽቦርዳችንን የምንቆጣጠርበት ነው ማለት ፕሮፊት ምን ያህል ሰራን፣ ምን ያህል ቀረን ምናምን የሚለውን የምናይበት ዳሽቦርድ ነው። ቀጣይ ደግሞ ትሬድ የምናደርግበት which is የማሽ ትሬደር ይልክልናል ክሬዴንሻላችንን። ለምሳሌ እዚህ ጋር ዩዘር ኔም ልኮልናል እና ፓስወርድም ልኮልናል። ይህንን ዩዘር ኔም እና ፓስወርድ ተጠቅመን ነው ትሬድ የምናደርገው። እዚህ ጋር አሁን ይሄ በደንብ አያሳይም እንጂ ሊንክ ልኮልናል፣ የማሽ ትሬደር ሊንክ። ይህንን ሊንክ ስንጫን ወደ ማሽ ትሬደር ይልከናል። እዚህ ጋር ፓስወርዳችንን እና ኢሜይላችንን እንከታለን። ፓስወርድና ኢሜይል ከተን ሳይን አፕ ስንለው ወደዛ ይወስደናል። ከትቼን እዚህ ጋር ላሳያችሁ። እኔ ፓስወርድና ኢሜይልን ከትቻለሁ። ሳይን አፕ አልኩት ከኢሜይሉ ያገኘሁትን። ሳይን አፕ ስንለው ትሬድ የምናደርገው እዚህ ላይ ነው። ይሄው ባላንሳችን 5000 አካውንታችንን ያሳየናል። ትሬድ የምናደርገው እዚህ ላይ ነው። ፎር ኤግዛምፕል ዩኤስ 100 ከሆነ ናስዳግን ከሆነ እዚህ ጋር ያሳየናል። ከረንትሊ ማርኬት ዝግ ነው ቅዳሜ ስለሆነ ባይ እና እዚህ ጋር ባይ ሴል ምናምን የሚል ያመጣልናል እና እዛ ላይ ገብተን ትሬድ ማድረግ እንችላለን ማለት ነው። ይህንን ይመስላል። አሁን ደግሞ ወደ ዳሽቦርዱ ነው። ዳሽቦርዳችን ጋር እንደዚህ ነው። አሁን ለምሳሌ እኔ ከገዛው በኋላ ሰጠኝ፣ እንደዚህ ፕሮግረስ ላይ ያለ ቻሌንጅ አለ ምናምን ብሎ አሳየኝ። ይሄ ቻሌንጅ ገና ብራንድ ኒው ነው። ፌዝ ዋንን ነው ገና ማልፈው፣ ምንም ትሬድ ቴክ አላረኩበትም። የመጀመሪያ ጎሌ የሚሆነው $400 መስራት ነው ፈርስት። $400 ከሰራው በኋላ ኢንስታንትሊ ትሬዱን ክሎዝ ስለው $400 ያክል ፕሮፊት ሰርቼ ትሬዱን ክሎዝ ስለው ወዲያው ወደ ፌዝ ቱ እንትን ያሳልፈኛል። ፌዝ ቱ ላይ ደግሞ $250 ነው መስራት ያለብኝ። ከዛ ፌዝ ቱን እንደገና ፓስ ካደረግኩኝ፣ እሱም በሂደት የምናየው ነው። ፌዝ ቱን ፓስ ካደረግኩኝ ከዛ ጨርሳለሁ፣ ሪቪው ይደረጋል። ከ3 እስከ 5 ቀን ባለው የስራ ቀን ነው፣ ቅዳሜና እሁድ አይቆጠርም። በዛ ሰዓት ውስጥ ሪቪው ያደርጉታል። ማኑዋል ሪቪው ነው የሚያደርጉት። ማለት የሆነ ሰው ይመደብና ለእኛ
አካውንታችንን የወሰድናቸውን ትሬዶች እንዳለ ቼክ ያደርጋል። ሶ በጣም ብዙ ትሬድ በወሰድን ቁጥር የሚፈጅባቸው ጊዜም እንደዛው ይጨምራል። ለምሳሌ በ3 ቀን የሚሰጡን በትንሽ ትሬዶች ፓስ ካደረግነው አካውንቱን ምንም ነገር ቫዮሌት ሳናደርግ ሩሉን አካውንታችን ቶሎ ይሰጠናል ማለት ነው። ላይክ በ3 ቀን ውስጥ ይሰጡናል ቅዳሜ ነው ሳይቆጠር። ግን ላይክ በጣም ብዙ ትሬዶችን ወስደን ከሆነ ላይክ ከመቶ ምናምን 40 ምናምን ብቻ እንደዚህ ከመቶ በላይ ትሬዶችን ለምሳሌ ወስደን ከሆነ ሶ ጊዜ ስለሚፈጅባቸው እያንዳንዷን ትሬድ ለማየት ምናልባት 5 ቀንም ሊፈጅ ይችላል ኮንትራት ለመፈራረም። ሶ እስካሁን ይሄ መግዛቱ ስለሆነ ላይክ ብሎልን ፓስ ካደረግን ይሄንን አካውንት ቀጣይ የሚኖረውን ስቴፕ አብረን እንከታተላለን። ኦኬ